ሰላም እንዴት ናችሁ? ዛሬ በአዲስ ቪዲዮ መጥቻለሁ። ዛሬ የምናየው የኔትወርክ ኬብል አዘገጃጀትን ይሆናል። ለማዘጋጀት የምንጠቀመው የመጀመሪያው ክሪምፐር ነው። በዚህ ምስል በቪዲዮ ላይ እንደምታዩት ክሪምፐር እንጠቀማለን። ይህ ክሪምፐር ያው ቀጥታ ኬብሉን ካስገባን በኋላ ክሪምፕ የምናደርግበት ነው። ሁለተኛ ከተር እንጠቀማለን። ኦኬ በክሪምፕ የምናደርገው ካት 6 የሚባለውን የኢተርኔት ኬብል ነው። ኦኬ ሁለት ስታንዳርዶች አሉት፣ ኤ እና ቢ የሚባል። ለዛሬ የምንጠቀመው ቢ የሚባለውን ስታንዳርድ ነው። ቢ በሚባለው ስታንዳርድ መሰረት አሁን ክሪምፕ እናደርጋለን ማለት ነው። ኬብሉን ክሪምፕ ለማድረግ የመጀመሪያው ጫፍ ላይ የምናስገባው አርጂ 45 ነው እና ለማስገባት መጀመሪያ ላይ ቢ የሚባለው ስታንዳርድ የራሱ የከለር ኦርደር ስላለው በከለር ኦርደሩ መሰረት እናዘጋጃለን። መጀመሪያ ላይ የሚሆነው የከለር አይነት ዋይት ኦሬንጅ ነው። ከዛ በኋላ ኦሬንጅ እናደርጋለን ማለት ነው። ዋይት ኦሬንጅ እና ኦሬንጅ ቀድሞ ይሁንና ከዛ በኋላ ከኦሬንጅ በኋላ ግሪን ዋይት እናደርጋለን ማለት ነው። ግሪን ዋይት እናደርጋለን። ኦኬ በትክክል አርጂ 45 ላይ እንዲገባለን በትክክል ቀጥ እንዲሉ ማድረግ አለብን ዋየሮቹ። ከዋይት ግሪን በኋላ የምናስገባው ብሉ ይሆናል። ኦኬ ብሉ እናስገባለን። ብሉ ዋየሩን እናስገባለን። ከብሉ ዋየሩ ቀጥሎ የምናስገባው ዋየር ብሉ ዋይት ነው። ሁሉም ዋየሮች ቀጥ ማለታቸውን የተዛነፈ ዋየር አለመኖሩን ቼክ ማድረግ አለብን፣ ስትሬት ማድረግ አለብን። በቀጣይ ብሉ ዋይት እናስገባለን። ብሉ ዋይት ነው፣ ግሪን አናስገባም፣ ብሉ ዋይት ነው እናስገባው። ኦኬ ቀጥ እንዲል እናደርገዋለን። ኦኬ እንደምታዩት ቀጥ እንዲል እናደርጋለን። ከዛ በኋላ ከዋይት ብሉ በኋላ ግሪን እናደርጋለን። ከግሪን በኋላ ደግሞ ብራውን ዋይት እናደርጋለን። በስተመጨረሻ ደግሞ ብራውን እናደርጋለን ማለት ነው። ኦኬ እንደምታዩት ቀጥታ ናቸው። 8 ናቸው አጠቃላይ ዋየሮቹ። እነዛን እንደረድራቸዋለን ማለት ነው። መጀመሪያ ላይ ዋይት ኦሬንጅ፣ ከዛ ኦሬንጅ፣ ከዛ ግሪን ዋይት፣ ብሉ ዋይት፣ ግሪን፣ ብራውን ዋይት፣ ከዛ ብራውን እናደርግና ኤ አርጂ 45 እንጠቀማለን ማለት ነው። አርጂውን በአርጂው ልክ ቀጥታ ለመቁረጥ ቢያው እስቲሜሽን ነው የምንጠቀመው። ከዛ በኋላ ዋየሩን በከተር እንቆርጣለን ማለት ነው። ኦኬ ከዛ አርጂ 45 ውስጥ እናስገባለን። በትክክል ዋየሩን ከደረደር ነውና ቀጥ ካረግነው ቀጥታ ነው የሚገባልን። ስናስገባ መዛነፍ እንዳይኖር እያንዳንዱ ቀዳዳ ላይ በትክክል መግባቱን ማረጋገጥ መቻል አለብን። ካልገባ በትክክል ማናስገባው ከሆነ አይሰራልንም ማለት ነው። ስለዚህ በትክክል ካረግነው በኋላ በቀጥታ እንደዚህ ይገባልናል። ካስገባን በኋላ በክሪምፐሩ ላይ አስገብተን ክሪምፕ እናደርገዋለን ማለት ነው። የክሪምፐሩ አገልግሎት አርጂ 45 ላይ ሜታሎች አሉት፣ ሜታል ፕሌቶች አሉ። በክሪምፐሩ ፕሬስ ስናደርገው ዋየሮቹ ላይ ቀጥታ ያርፋሉ፣ ዋየሮቹ ላይ ይነክሳሉ ማለት ነው። ከዋየር ውስጥ ከኬብል ውስጥ ካለው ዋየር ጋር ፕላስቲኩን አልፈው ቀጥታ ይገናኛሉ። ኦኬ ቀጥታ ክሪምፐር ውስጥ እናስገባለን። ከዛ ፕረስ ነው የምናደርገው። ኦኬ እንደዚህ ይሆናል ማለት ነው። ክሪምፕ ካረግ ነው በትክክል ክሪምፕ ካረግ ነው። ሁለተኛውን ጫፍ በዚህ በተመሳሳይ ፕሮሰስ በመጠቀም እንደረድረዋለን። መጀመሪያ ዋየሩን መጀመሪያ ላይ የምናደርገው ዋይት ኦሬንጅ ይሆናል። ከዛ ከዋይት ኦሬንጅ በኋላ ኦሬንጅ እናደርጋለን። ከኦሬንጅ በኋላ ደግሞ ግሪን ዋይት እናደርጋለን። ኦኬ ሁሉም ዋየሮች ቀጥ ማለታቸውን ቼክ እናደርጋለን።
ከግሪን ዋይት በኋላ ብሉ እናስገባለን። ይሄ ስታንዳርድ ነው። ኤ እና ቢ የሚባል ስታንዳርድ አለ ቅድም እንደነገርኳችሁ። ይሄኛው ቢ የሚባለው ስታንዳርድ ነው። ስለዚህ እዚህ ጋር ቀደም በሰራነው መሰረት ቀጥታ እናስገባለን። ከለሮቹ ልክ ናቸው፣ ኦርደራቸው ልክ ነው። ቀጥታ RJ45 ላይ እናስገባለን። ይህ በትክክል ከደረደር ነው ቀጥታ ይገባል። ግን መዛነፍ ምናምን ካለ ቀዳዳው ሊስት ስለሚችል እናስተካክለዋለን። የረዘመ ዋየር ካለ ስናስተካክለው በከተሩ እንቆርጣለን። ጫፉ እንዳይዛነፍ በትክክል መያዝ አለብን። ከዛ